ሀይሚዬና ብሩኬ አብረው ስለመጡ ወደ ራሳቸው ስለተመለሱ ስለተረጋጉ በጣም ደስ ብሎኛል። ቪዲዮ ከመጀመሪያ እስከ መጨረሻ ድረስ እኔ በጣም እያለቀስኩ ነው ያየሁት። በጣም አሳዝነውኛል። ማታ ላይ ቪዲዮ መስራት አልቻልኩም። የሆነ ድብልቅልቅ ያለ ስሜት ውስጥ ነበርኩኝ። አብረው በመምጣታቸው በጣም ደስ ብሎኛል። ሀይሚዬ ደግሞ በቃ የተናገረቻቸው ቃላቶች ለብሩኬ ያላት ቦታ ትናፍቀኛለህ፣ እቀፈኝ፣ እወድሃለሁ፣ አከብርሃለሁ፣ በሰላም እንድንለያይ ነው እንፈልገው ምናምን የሚሉ ቃላቶች ሆነ ስሜታቸው ያስተጋባል። እና ፍቅር እንዲህ ቀላል ነገር አይደለም። ፍቅር ይደከምለታል። ፍቅር ይቅር ባይ ነው። ፍቅር ታጋሽ ነው። ብዙ መስዋዕት ያስከፍላል። እናንተ ደግሞ እስከ ዛሬ ድረስ እዚህ ደርሳችኋል። ብዙ መስዋዕት ከፍላችኋል እና አሁንም ቢሆን መስዋዕት ከፍላችሁ ፍቅራችሁን እንደምታስቀጥሉት ወደ ነበራችሁበት እንደምትመለሱ ባለሙሉ ተስፋ ነኝ። ዛሬ ታርቀው ሙሉ ሆነው እንደሚመጡም ደግሞ እግዚአብሔር አምላክ ይርዳቸው። ደግሞ ይታረቃሉ። ውድ ቤተሰቦች ትናንትና እኛ በቃ አብረው ስለመጡ እንደዛ ስለሆኑ ስላየናችሁ በጣም ነው ደስ ያለኝ። እኔ ሀይሚዬና ብሩኬኔ ተለያይቶ ማየት አልፈልግም፣ እውነት ለመናገር ማለት ነው። እግዚአብሔር አምላክ በመካከላቸው ያለውን ነገር ሁሉ አስወግዶ በፍቅር እንዳመጣቸው ጸሎቴ ነው። የማይስተካከል ነገር የለም፣ ይስተካከላል። እስከ ዛሬም አለመደማመጣችሁ፣ አለመግባባታችሁ፣ ነገሮችን ሰከን ብላችሁ አለማየታችሁ ነው ወደ እልክ ገብታችሁ በቃ እልክ ስትጋቡ የነበረውና ይሄ ከመቀናናት ወጥታችሁ ከልከኝነታችሁ ወጥታችሁ የሆነ ነገር ሲፈጠር ቁጭ ብላችሁ በንግግር መፍታት ይቻላል። የማይስተካከል ነገር የለም። ከስሜት በረድ ብለን ማለት ነው። እና ዛሬ ብሩኬ ትናንትና የተናገረቻቸው ብዙ ነገሮች አሉና እነሱን ነገሮች ሰምተህ ተጸጽተህ ይቅርታ እንደምትጠይቃት ባለሙሉ ተስፋ ነኝ። ያው ጥፋት አጥፍተዋል ሁለቱም። ያው ብሩኬ ደግሞ ሁለተኛ ሴት አምጥቶ በልደቷ ቀን እሷን ሲስማት በጣም ልቧ ተሰብሯል። እንደ ሴት ያ ስሜት እኔም በጣም ረብሾኛል እውነት ለመናገር እና ነገሮችን ደግሞ በቃ ከእንደዚህ አይነት ነገር ወጥታችሁ ከመካከላችሁ ያሉ ሰዎችን አስወጥታችሁ እራሳችሁ ተነጋግራችሁ ማስተካከል ትችላላችሁ። እና ለኦዲየንስም ደግሞ መልስ ሰጥተዋል። የተናገሩት በጣም ብዙ ሰዎች ሀይሚዬና ብሩኬ አብረው እንዲሆኑ እንዲታረቁ በጣም ብዙ ሰው እየጣረ ነበረ። ኮሜንቶችም ይጽፋሉ። አንዳንድ ሰዎች ደግሞ እንደው በጣም ውስን የሆኑ ሰዎች ደግሞ ብሩኬ አይሆንሽም፣ ሀይሚ አትሆንህም፣ እንደዚህ አትሆንህም እያላችሁ በጣም መጥፎ ቃል ስትናገሩ የነበራችሁ ሰዎች ነበራችሁ። ጥፋት አላጠፉም አይደለም፣ ጥፋት አጥፍተዋል። የሰው ልጅ ደግሞ ጥፋት ሲያጠፋ እንደዚህ አይደለም። ሲያጠፋ ከጥፋቱ መመለስ ነው እንጂ በዛ ጥፋቱ እንዲቀጥል አይደለም። ግን የማይስተካከል ነገር የለም። አንቺም ተይ አንተም ተው፣ ትክክል አይደላችሁም፣ ነገሮችን አስተካክሉ ማለት ይቻላል አይደለ? ጥሩ ኮሜንትን በመጻፍ ተጽዕኖ ማሳደር እኮ ይቻላል። ተለያዩ በቃ እንደዚህ ሁኑ እና ዛሬ ደግሞ ታርቀው እንደሚመጡ ባለሙሉ ተስፋ ነኝ። ሰላም ለእናንተ ውድና የተከበራችሁ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበርልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። እንግዲህ ያው ትናንትና ማታ ላይ የተለቀቀው በብሩኬ ቤት ቪዲዮ እውነት ለመናገር አብሮ በመምጣታቸው በጣም ደስ ብሎኛል። በቃ የሆነ ድብልቅ ያለ ስሜት ውስጥ ነበርኩኝ እውነት ለመናገር እና ቪዲዮ መስራት አልቻልኩም። እና ይታረቃሉ፣ ወደ ነበሩበትም ይመለሳሉ። ነገሮች እስኪስተካከሉ ድረስ ነው እንጂ የማይስተካከል ነገር የለም። ብሩኬም ደግሞ ያሉትን ነገሮች ቀስ ብለህ በእርጋታ ሁሉንም ነገር ነግረሃት አስተካክለህ ይቅርታ ጠይቀሃት እንደምትመለሱ በፍቅር ባለሙሉ ተስፋ ነኝ። እኔ መቼም ሀይሚዬና ብሩኬ ተለያይተው ማየት አልፈልግም እውነት ለመናገር እና እግዚአብሔር አምላክ ደግሞ በመካከላችሁ ተገንቶ ነገሮችን አስተካክሎ ወደ ነበራችሁበት እንዲመልሳችሁ ጸሎቴ ነው እውነት ለመናገር እና በዚህ አጋጣሚ ግን የጨሪቃ ፋሚሊዎች የሀይሚዬና የብሩኬ አድናቂ ወዳጆች የእውነት ትለያላችሁ። አንድነታችሁ ይለያል። እግዚአብሔርን ብዙ ሰው አይቻለሁኝ። በቃ ፍቅራችሁ እስከ ጥግ ነውና እንደዚህ አይነት ሰዎችን ያብዛልን
መልካምነታችሁ በጣም ነው ደስ የሚለው። አብረው እንዲሆኑ እንዲታረቁ በጣም ብዙ መስዋዕት ስከፍሉ ነበራችሁና እኔ በዚህ አጋጣሚ እኔ አመሰግናችኋለሁ። በጣም ነው የምወዳችሁ የእውነት ማለት ነውና ደግሞ እግዚአብሔር አምላክ ፍቅራቸውን መልሶላቸው ደግሞ ያ የድሮ ፍቅራቸውን ማየት እንፈልጋለን። ነገሮች ሁሉ ይስተካከላሉ። የማይስተካከል ነገር የለም። እነሱ ቁጭ ብለው ካወሩበት መደማመጥ መግባባት ከቻሉ ሁሉ ነገር ይስተካከላል። የማይስተካከል ነገር የለም። እና ለኦዲየንስም ደግሞ መልስ ሰጥተዋል። የተናገሩት ለአንዳንድ ሰዎች እነሱን መጥፎ ነገር ስትናገሩ የነበራችሁ እነሱን ለመለያየት ስትጥሩ የነበራችሁ አንዳንድ ሰዎች ነው እንጂ ለሁሉም ኦዲየንስ አይደለም። ይሄንም ደግሞ ተናግረዋል። ዛሬ በሰላም በፍቅር እንዲመጡልን በጸሎታችሁ በዱዓችሁ አስቧቸው።